ነት ኩራት የለውም ሶ ያላችሁበት ሎስት የሆነ ዝቅተኛ እንኳን ቦታ ቢሆን ስቲል ከዚህም ውስጥ ግን መውጣት ይችላሉ because ከዛም ውስጥ የወጡ በጣም ብዙ ሰዎች ስላሉ ማለት ነው ሁለተኛ ከቤተሰብ ፈቃድ አለመጠየቅ ነው እናንተ መድረስ የምትፈልጉበት ቦታ ላይ ያልደረሱ ቤተሰቦች ከሆነ ያሏችሁ እነሱ የሰሩትን ስህተት መድገም የለባችሁም እነሱ የሰሩትን ስህተት ላለመድገም ደግሞ የምትሄዱበት መንገድ የተለየ ነው የሚሆነው ሶ መወሰን ያለባችሁ ቦታ ላይ ስትደርሱ ሁለት ነገር ይፈጠራል ቤተሰቦቻችሁን ስተማክሯቸው ማለት ነው የመጀመሪያው በርታ ጎበዝ ብለው ምክር ሊሰጧችሁ ይሞክራሉ ሁለተኛው ደግሞ አይሆንም ይቅርብህ አርፈ ተቀመጥ እንደዚህ አድርግ ብለው ሐሳብ ሊጥሉባችሁ ይችላሉ ሁለቱንም መስማት አያስፈልግም ምን ማለት ነው አይዞህ በርታ ሄድ እንደዚህ አድርግ ብለው የሚሰጧችሁ ምክር እንዲህ አድርግ እንዲሰራ ብለው የሚሰጧችሁ ምክር እነሱ ያልሰሩት ምክር ነው አይኖ ታፍ ሊመስል ይችላል ግን እናንተ መሄድ የምትፈልጉበት መንገድ ላይ እየሄደ ያለ ወይም ደግሞ ሄዶ የጨረሰን ሰው መጠየቅ ይሻላል እንጂ ገና መንገዱን ያልጀመረው ሰው የሚሰጣችሁ ምክር ጥሩ ቢሆን እንኳን ግን ለረጅም ጊዜ የሚያዋጣ አይነት ምክር አይሆንም ኦኬ ለምሳሌ እኔ ከዚህ ብድግ ብዬ አዳማ መሄድ ብፈልግ ኦኬ እዚህ አዲስ አበባ ሆኖ የአዳማ መንገድ እኮ እንዲህ ነው ያለ ከሚነግረኝ ሰው ይልቅ መሃል አዳማ መንገድ ላይ ያለ ሰው ወይም አዳማ የገባ ሰው ደውዬ ብጠይቅ ለኔ ይሻላል የተሻለ ፐርስፔክቲቭ አገኛለሁኝ ለምሳሌ እኔ ከፋዘር ጋር ባለኝ ወሬ በጣም ብዙ የህይወት ሌሰኖችን ይሰጠኛል ብዙ ነገር ይመክረኛል ግን ስፔሲፊክ የሆነች ዲቴል የቢዝነስ ምክር ላይ ግን ሊሰጠኝ የሚችለው ነገር የለም እሱም ያውቀዋል ቢዝነስ ላይ ከኔ አንተ የተሻለ ታውቃለህ ይለኛል ለምን እኔ ላለፉት 4 አመታት ኤክስፒሪየንስ ያደረኩት ነገር እሱ በህይወቱ ስላላለፈበት ማለት ነው ሶ ጥሩ ነገር እንኳን ቢሆን የሚሰጣችሁ በርቱ እንዲህ አርግ ይያሉ እንኳን ቢሆን የሚሰጣችሁ ምክር ግን ያ ምክር እነሱ ያላለፉበት ስላልሆነ እሱንም መስማት በሆነ መንገድ ተገቢ አይደለም ግን ምክሩ ያስፈልግም ይያልኩ ሳይሆን ምክሩን የሚሰጧችሁን ሰዎች ቀይሯቸው ምን ማለት ነው አዲስ ነገር ስትጀምሩ በዛ መንገድ ያለፈ ሰው አግኝቶ መጠየቅ ከባድ ሊሆን ይችላል እኔ የምጠይቀው ሰው አልነበር ዩኒቨርሲቲው ነው ቢዝነስ የጀመረ ሰው ምንድነው ያደረኩት እኔ መጽሐፍ ማንበብ ዩቲዩብ ቪዲዮ መመልከት የሆኑ ሜንተሮችን መፈለግ ኦንላይን ለምሳሌ ብዙ ጊዜ ብየዋለሁ ለኔ ጌሪ ቬነርቸክ የጻፋቸው መጽሐፎች በቃ እንደ አባት ነው ሰው እየሰመለከተው የነበረው በልጅነቴ በቃ አድቫይስ የምጠይቀው ከሱ ቪዲዮ ነበር ከሱ መጽሐፍ ነበር ዩሲ አጠገብ ያሉት ሰዎች ያንን እንኳን መስጠት ባይችሉ ኢንተርኔት ላይ ያገኙዋቸው ሰዎች ግን ያን ቀዳዳ ሞልተውልኛል ክሪቲክስ ደግሞ ሲያደርጓችሁ አርፈ ተቀመጥ አሁንም እንዲየሞከርክ ነው አንተ ልጅ አታሰድበኝ የጎረቤት መሳቂያ አታርገኝ ይሄ ሁሉ ክሪቲክስ ደግሞ ሲመጣ አንደርስታንድ ልታረጉት የሚገባው ነገር ምንድነው እነሱ ያላለፉበት መንገድ ነው that's it ሶ እናንተ የሚታያችሁ ነገር እንዲታያችሁ ኤክስፔክት ማድረግ መጀመሪያውንም አያስፈልግም ሶ ቤተሰቦቻችሁ አግኝተውት የማያውቁትን ውጤት ማምጣት የምትፈልጉ ከሆነ እነሱ የሰሩትን ስህተት አለመድገምና የነሱን ፍቃድ አለመጠየቅ ግዴታ ነው ሶስተኛው ካደጋችሁበት ቦታ በአካል መራቅ ነው ይሄንን ከዚህ በፊት ብየዋለሁ ግን ለብዙ ነገሮች ጥቅም ያለው ጉዳይ ስለሆነ አሁንም ደግሜ ያነሳባችኋለሁ ኦኬ ያደጋችሁበት ቦታ ላይ ትልቁ ናችሁ ስትኖሩ ምን ይፈጠራል መሰላችሁ አላስፈላጊ የሆነ ዲፔንደንሲ ወይ ደግሞ ጥገኝነት ይፈጠራል ቤተሰብ ከናንተ ያለው ኤክስፔክቴሽን ትልቅ ይሆናል እናንተም ከነሱ ያላችሁ ኤክስፔክቴሽን ያድጋል ሶ የሆኑ የቤተሰብ ኃላፊነቶችን ሳትፈልጉት መሸከም ትጀምራላችሁ የማያገባችሁን የሆኑ ጸቦች ሶልቭ ለማድረግ ትሞክራላችሁ የሆነ እድሜ ላይ ሁላችንም እንደምንስማማበት በቃ ያሳደጉን ቤተሰቦች እኮ ትላልቅ ሰዎች ናቸው ባይተው የራሳቸውን ችግር መፍታት የሚችሉ ብዙ ኮኔክሽን ያላቸው ብዙ የህይወት ኤክስፒሪየንስ ያላቸው ሰዎች ናቸው ግን እኛ እንደ ልጅ ገብተን የሆኑ ችግሮችን የመፍታት ኃላፊነት ያለብን ይመስለናል and guess what ሊኖርብን እኮ ይችላል የኃላፊነት ግን እነዛ ትናንሽ የሚመስሉ ኃላፊነቶች የራሳችን ህይወት እንዳንገነባ ወደ ኋላ የሚያስቀሩ ናቸው almost አብዛኛው ስኬታማ ሰው ያለፈበትን መንገድ ልንገራችሁ ያደገበት ፋሚሊ ያለ ከዛ ርቆ ይወጣል ፊዚካሊ ሌላ ከተማ ይሄዳል ሌላ ስራ ይጀምራል ምናምን ከዛ የሱ እህት ወንድሞች ስቲል ቤት የቀሩ ይኖራሉ እኩያዎቹ ወጥቶ ሰርቶ በዛ ብሎ ምናምን የሆነ ሀብት ያካብታል ይወደ እድሜ ላይ አይደለ ከቤተሰቦቹ ጋር ግን ርቀት ይፈጠራል ጋፕ ይፈጠራል ትናንሽ ነገሮችን አይሰማም ትናንሽ ጸቦችን አይሰማም ምናልባት ከስንት አንዴ ነው የሚያገኛቸው በሳምንት አንዴ ሊሆን ይችላል በስልክ የሚያወራው አብሰንት ነው ያ ልጅ ግን እዛ ጋር ትልቅ ነገር ቢልድ ያደረገ ነው በአንጻሩ ደግሞ ውስጥ አብሮ እየኖረ ያለ የሱ እኩያ የሆነ ወንድም እህት ይኖራል ትናንሽ ችግሮችን እየፈታ ነው በየቀኑ ፕሮቫይድ የሚያደርገው እሱ ነው ግን ገስዋት በህይወቱ ግን ስኬታማ አይደለም ያሰው ቤተሰብ በጣም ቅርብ ስለሆነና ስለሚተማመኑበት ጥሩ ስሜት ሊሰማው ይችላል ግን ውስጡ ያቀዋል ያ ኃላፊነት በህይወት መድረስ ከሚፈልግበት ቦታ ወደ ኋላ ያስቀረው እንደሆነ ሶ የራሱ የሆነ ኮስት አለው like ኮስት አያረግም አልላችሁም ከቤተሰብ መራቅ ከኃላፊነት መራቅ ትናንሽ ነገሮችን አለመስማት የራሱ ኮስት አለው በጣም ብዙ ስኬታማ ሰዎች አሉ በጊዜ ለቤተሰቦቻቸው ባለመድረሳቸው የሚጸጸቱ ሀፕን ሊያደርግ ይችላል ገስዋት ምንም ጥያቄ የለውም ስለ በህይወት አንዱ አቺቭ ማድረግ የምንፈልገው ነገር ሁላችንም ለቤተሰቦቻችን ባለን አቅም በጊዜ መድረስና እነሱን የሚፈልጉበት ቦታ ላይ ማድረስ ነው አይደለ ይሄንን ማሳካት የቻሉ ሰዎች እድለኛ ናቸው ግን
እዛው ተቀምጠን ግን ከስር አብረናቸው ደግሞ ከሆነን እየኖርን እነሱን መውቀስ እንጀምራለን። ለኛ ስኬታማ ለመሆን የሆነ ቦታ አለመድረስ ቤተሰብን እንደ ምክንያት ማድረግ ደግሞ የዛኔ ይመጣልና እኔ እዚህ ነገር ላይ በጣም የሚጨቀጭቃችሁ ለምንድነው 19 20 21 22 ዓመት 23 በቃ እዚህ እድሜ ላይ ከሆናችሁ በተቻላችሁ መጠን ውጡ። ስትወጡ አንድ የምታገኙት ወሳኝ ነገር መሰላችሁ በነፃነት ማሰብና መወሰን መቻል ነው። ኦኬ የራሳችሁ ቤት ስትገቡ ከራሳችሁ ጋር ያላችሁት የሆነ ነገር መስራት ስትፈልጉ ኢንዲፔንደንትሊ ነው የምታስቡት። በነፃነት ብቻችሁን ናችሁ ነው የምታስቡት። መወሰን ስትፈልጉ የሆነ ነገር በነፃነት ነው የምትወስኑት። ቤት ውስጥ ከሆናችሁ ግን እያንዳንዱ ሐሳባችሁ ላይ ውሳኔዎቻችሁ ላይ በሙሉ እነሱን ምን ይላሉ የሚለው ነገር ኢንቮልቭ ማድረግ ግዴታ ይሆናል። አንድ ጥሩ ወዳጄ አዳማ ያለን ሁሌ እናወራ የነበረ ጉዳይ ነው። ለምሮ ማትወጣው ገንዘብ አለ ጥሩ ጓደኞች አሉ ለምሮ ሙቫውት የማታረጋው ምን ጎደለብኝ ምንም እንኳን አልጎደለብኝ ይለኛል። ኤንድ ገስዋት አንድ ሰዓት ላይ ስልክ ይደወላል ከቤት ና ተመለስ ወደ ቤት ግባ መሽቷል። እድሜያችን ትልቅ ነው። አይ ሚን 24 25 ዓመት ይሆነናል። ግን ስቲል እነሱን ዲስአፖይንት ላለማድረግ በጊዜ ቤቱ ይገባል። አዲስ አበባ መሄድ ቢኖርበት የሆነ ቦታ መሄድ ቢኖርበት የነሱን ፐርሚሽን መጠየቁ አይቀርም። በጊዜው ትልቅ ነገር ላይ መስል ይችላል። ግን እነዛ ትናንሽ የቀረባቸው ነገሮች ናቸው ተደማምረው ትልቅ ኦፖርቹኒቲ ሉዝ እንዲያደርግ ያደረጉት። ይሄንን አንደርስታንድ ሲያደርግ ሄዶ አወራቸው። አይ በቃ እኔ ትልቅ ልጅ ነኝ ከዚህ በኋላ ስራ አለብኝ ማምሸት ይችላልው እንደዚህ መሆን ይችላልው ምናምን ኤንድ ቤተሰቦቹም ምንድነው ያሉት? ኖ እኛ ቤት እስከኖርክ ድረስ በእኛ ሀገ ነው የምትተዳደረው። በቃ ትክክል ናቸው በሆነ መንገድ። ምን ጊዜም ለቤተሰቦቻችን ልጆች ነን አንለስ እኛ አድገናል ወስነናል ብለን ለቀን እስካልወጣን ድረስና የወጣችሁ ሰዎች ታውቁታላችሁ ጥቅሙን። ያልወጣችሁ ካላችሁ ግን ካደጋችሁበት ቦታ ፊዚካሊ ራሳችሁን ማራቅ በነፃነት እንድትወስኑ በነፃነት እንድታስቡ ራሳችሁን ማኖር እንድትችሉ ያስችላችኋል። አራተኛ